አሁን የደረሰን ሰበር ዜና አለ። ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? አለ እግዚአብሔር ይመስገን። እንደምን ቆያችሁ? እንደምን አደራችሁ? እንደምንም አረፈዳችሁ? እና እኔ አለ እግዚአብሔር ይመስገን። ዛሬ ተመልሼ መጥቻለሁ። ዛሬ መጣሁ በምን እንደሆነ ልንገራችሁ። ዛሬ መጣሁት ሰበር ዜና ይዤ ነው። ሰበር ዜና ምን እንደሆነ ልንገራችሁ። ኢሚሬት አላችሁ ብዙዎች ታውቃላችሁ። ኢሚሬት ውስጥ ዱባይ ላይ የሆነ ሁለት ወንድማሞች ነው ወይስ መንትዮች ነው አላውቅም። ሁለት ሆነው የሚሰሩ ልጆች አሉ። እቃ ምናምን ይሸጣሉ እና ደግሞ እቃ ምናምን የሚያወጡ ሁለት ልጆች አሉ። አረቦች ናቸው። ከዛ ከለታት አንድ ቀን ደግሞ የሆነ ቪዲዮዎችን ሀዲያ እንሰጣለን ምናምን ብሎ ቪዲዮ ይሰራሉ። ብዙዎች ቪዲዮ አለ ምናምን እዛ ብዙ ቪዲዮ ሀዲያ አለ። ላፕቶፕ ምናምን ላፕቶፕ አይፎን እና ደግሞ ዶላር ምናምን እንሰጣለን ብሎ አወርቶ ቪዲዮ ሰሩ። ይህንን ቪዲዮ ደግሞ የሆነ ልጅቷ አያቸው። ልጅቷ ደግሞ ማን ነበረች? ጎደኔ ናት። ከኔ ጋር የምትሰራ ልጅ ማለት ነው። ከዛ እሱን አይታ ሃይ በሉ ምናምን ምንድነው ይሄን ቪዲዮ ከደረሳችሁ ካያችሁ ኮሜንት ላይ ሃይ በሉ ወይም ዋትስአፕ ላይ ሃይ በሉ ብለው ቁጥሩን እኮ ከታች ያስቀምጠዋል። ያንን ቁጥሩ አየችና እሷ ደግሞ ሃይ አለችው። ልጁ መለሰ እና ሀዲያ ነው ይሄም ብዙ ነገር ነገራት። ይሄም አለ ምናምን ብለው ሲነግራት እሷ ደግሞ አይፎን ስለፈለገች ደስ ብሏት ነበረ። እሺ አለችው ማለት ነው። እሺ ብላ ማታ ማለት ቀን ነበረ እንደዛ አደረገችው። ከዛ ማታ ይመጣል፣ ማታ እስከ 12 ሰዓት ድረስ ይመጣል አራት። እሺ ብላ ስትጠብቅ ከዛ 11 ሰዓት ሲሆን ደውልና 200 እንትን ካርድ አስገቢ፣ የ200 ብር ካርድ አስገቢ እና ይመጣል የታስኪሮ ምናምን አላት። ልጅቷ ደግሞ እውነት መስላ ሄደችና የ200 ካርድ አስገባች። 220 እንደዛ እድን ካርድ አስገብ ስላት እሱ ደስ ብሏት በቃ የታስኪሮ ምናምን ብላ ሄደችና ያንን ካርድ አስገባቸው። ያንን ካርድ ካስገባች በኋላ እሻለ እሺ ብሎ ይመጣል፣ ማታ ይመጣል እያለ ደግሞ እንደገና በቃ አሁን ምሽት ስለሆነ ይመጣ አይችልም ነገር አለ። በዚሁ ዱባይ ላይ እኮ የትናም ሰዓት ታስኪ ይመጣል እስከሚነጋ 24 ሰዓት ላይ እንደሚሰራው እዚህ ይመጣል ምናምን ብላ እሻለች። ይመጣል ምናምን ነገር ስላት ልጅቷ ምንም መታቂየዋ ነገር ናት። እሻለች። እሺ ስትለኝ ጠዋት ደግሞ ምን ቢል ጥሩ ነው ጠዋት ደውላትና 800 እንደገና ማለት ነው እንደገና 800 አስገቢ። ይሄን ካስገበሽ በኋላ ኮምፒውተር ላይ አያለው። አንቺ ካስገበሽ እኔ ኮምፒውተር ላይ ሳይ ስምሽ ይወጣል ማለት የካርዱን ለሷ ትልካለች። እሱ የሚሰጣት የሆነ ቁጥር አለ በኢሞ ገብታ ለሆነ ሰው እንድትልክ ማለት ነው። ልጅቷ ደግሞ ያን ቁጥር ተቀበለችና በቃ 200 ከሰጠው በኋላማ አልተወም እስከ መጨረሻ ሄዳለሁ ምናምን ብላ በቃ እኔ ይሄ ልክ አይደለም ልጆች እያጭበረበሩ ነው እና እውነት ቢሆን እንዴት ስጦታ ተብሎ ብር ይወስዳል? እንዳይወሰድማ ስጦታ ከተባለ ስጦታ ነው። ሌላ ምንም የለም። አባባል ምናምን የለማ። እሷ ደግሞ ልጁ እንደዚህ ስላት ማለት ይመጣል ነገ እና 800 አስገቢ ደግሞ ተጨማሪ ዶላር ምናምን አለ ሲባል ያ ቅመሞች ታውቃላችሁ ብር ሲባል እሷ ደግሞ ሄደችና ያንን እንትን እንደገና 800 ስባችሁታል 880 ማለት ግዴታ ካርዱ 120 መሆን አለበት። ዱም የምትገዙት ልጆች ታውቃላችሁ አብዛኛው ጊዜ። ከዛ ምን ሆነች? እዚህ አካባቢ ያለ ትንሽ ማርኬት ሱቁ ትንሽ ነበረ። ሌላና ሱፐር ማርኬት ትልቁን ሄደችና ሞል ሄዳ እንደገና 880 ብር ካርድ ገዛች። አጠቃላይ ስንት ሆነ? 1000 ሆነ ማለት እኮ ነው። ሌላ 1100 ሆነ። ከሆነ በኋላ 1100 ሆነ። እንደገና ያንን 880 እንደገና ገዛችውና ላካቸው። በቃ ይሰማ ይመጣል እያለችው ከላከች በኋላ 880 እንደገና ካላከች በኋላ
ቀን ነበር ጠዋት ነበር የላከችው እና ማለት ነው እንደዚህ ካላ ማስከማታ ይመጣል አለ ከመቶ ማለት 880 ብር ካርድ ከላከች በኋላ ማታ ይመጣል ብሎ እሺ አላት። እሺ ብለ ስትጠብቅ ደግሞ የሆነ ፎቶ እና ስሟን የሱን ስም ምስራ ቦታ የኢሚራት እንትኑን ባንዲራ ምናምን አድርጎ የሆነ ፒክቸር ሰርቶ ላከላት። በቃ ታማኝ እንድትሆን ማለት ነው። ልጁ በቃ ታማኝ ነው የሚሆነው ምናምን ፎቶ ምናምን ይልካል። ይኸው እንትን ካንኩን ካላመጣው ታስይዛላችሁ ምናምን አላት። ከዛ እሺ ብለ ስትጠብቅ እስከ ማታ ቆይቶ ምን አለ አሁን ደግሞ ይሄንን ትንሽ ነው የቀረ ምንድነው እንደገና 2000 ምን ስንት መሰላችሁ 2000 እንደገና 2500 ብር ላካ። አስባችሁታል? ይሄ እኮ 2000 የኢትዮጵያ ብር አይደለም እኮ ምንድነው ስሙ የአረቦቹ ስም ብሩ ስሙ ምንድነው ይባላል? የዱባይ ምንድነው ድራም እንደገና 250 ድራም ላከ። አስባችሁታል? ኦሬዲ ጀምራለች አታቆም ምናምን ብሎ አስቦ ማለት ነው። አታለላት ማለት እኮ ነው። ዘካን አንዴ ከዛ እንደዚህ ካላት በኋላ ላከ አላ እንደገና አስባችሁታል? አጠቃላይ ስንት ነው? ብዙ እኮ እዛ እንደዚህ ካላት በኋላ እንዴት እንደዚህ ትላለህ? መጀመሪያ እኮ ሀዲያ ነው አልኩ በነፃ ነው አልኩ ፎቶና ቦታውን ሎኬሽን ብቻ ነው ላክኛል ከምናምን ብላ አወራች ልጅታ። እንደዚህ ስትል ልጅ ደግሞ ይሄንን ካላክሽ አይመጣም የሚመጣው ብር ራሱ እኮ ብዙ ነው ዶላር እኮ ተጨምሮ ይመጣል። አይፎን አለ አይባጥ አለ ላፕቶፕ አለ ኤርፎን አለ ምናምን አለባት። ከዛ እንደዚህ ብለው በቃ እስከ ማታ ጠብቅሻለሁ ላኪ ምናምን እያለ ዝም አለ። ከዛ እስከ ማታ እሷም ደግሞ በቃ ብሩ ብዙ ስለሆነ መላክ አልቻለችም እና ዝም አለች። አዘዝ ስትል ጠዋት እንደገና አንድ አደራት ከማታ አልመጣም ቀንም አልመጣም። ጠዋት ደውላት እንደገና ደውሎ 120 ብር ካርድ እንደገና ላኪ አላት። እሷ ደግሞ በቃ ወደ 1000 ምናምን ይወር ደሞዝ አልቋል። ስለዚህ በቃ ይሄንን ከላኩማ ይመጣል ምናምን ብለ እንደገና 120 ብር ካርድ ላከችው። በዛ ቢቆም ጥሩ ነበር፣ ግን ደግሞ እንደገና ማልቆ እንደገና ይሄንን ከላከች በኋላ እሺ ብሎ ቆያ። ይመጣል እኮ ነው ብለ እስከዛ እኮ አይመጣም። ይሄንን ሙሉ ካላስገበሽ አይመጣም አይልም እኮ ትንሽ ትንሽ ይሄንን ካስገበሽ በኋላ ይመጣል፣ ይሄንን ካስገበሽ በኋላ ይመጣል ምናምን ያለ የውሸትና የኮፒ እንትን ምንድነው አንተ እንትን ሰርቶ ምናምን አሳያትና በቃ ይመጣ ይቃ ምናምን ይሄ ሁሉ ይሄ ነው እና ይሄ ነው ምናምን ብሎ ያሰራላት። እንደገና ደግሞ በቃ ይሄና አስባችሁታ 250 ምንድነው ድራም ላኪ አላት። ዘልጅታ በቃ እንደዚህ ከደረሰማ ይሄ ልጅ እንትን ያወንን ብላ አቆመችው ማለት ዝም አለችው። በቃ እስከ በተስፋ ይመጣል እያለች እስካሁንም አልመጣም። እንደገና በቃ ብዙ ብር እኮ ነው ተዋለች ማለት ነው። እናንተ ጋር ይሄ ነገር ደርሰዋል አጋጥሞ ያውቃል? እናንተ ብትሆኑ ምን ታደርጋላችሁ? ለምሳሌ ይቀረውን ታስገባላችሁ ወይስ ታቆማላችሁ? ምን ታደርጋችሁ ማለት በቃ ይሄ ደግሞ እንዴት ነው ማስመለስ የምትቻለው? ምን ይደረጋል ማለት እንዴት አድርጎ በቃ ዝም ብሎ ይተዋል መተውና ወይስ ሌላ ነገር ማድረግ ይቻላል? እኔ አላውቅም ብቻ እና ይሄ ነገር ደርሶ ካወቃችሁ ሰምታችሁ የምታውቁት ካላችሁ ኮሜንት ላይ አስቀምጡ ማለት ሀሳባችሁን ማለት ነው። ምን የታሪክ ይሁን ምን ይሁን አላውቅም። በዚህ ወይ እኔ ሰይም ያለ ሰበር ዜና ብዬ ነው ሰበርኩት እና የዛሬው ሰበር ዜና ይሄን ይመስላል። ደግሞ ኮሜንት ላይ አስቀምጡ እናንተ ጋር ከደረሳችሁ ቪዲዮውን እስከ መጨረሻ እዩ እና ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ለብዙዎች እንዲደርስ ሰብስክራይብ ሼር አድርጉ። ልጅቷ ደግሞ በቪዲዮ እንዲወጣ ከፈለጋችሁ 1000 ሰብስክራይብ አድርሱ እያለች ነው። አይነፋር ናትና ቪዲዮ አልወጣም ምናምን እያለች ነው። እና እናንተ ብትሆኑ ምን ታደርጋላችሁ? እኔማ ተያት ብያት ነበር። እንዴት
በቃ እሷ ደግሞ ይመጣል ብላ ልጁ ራሱ እኮ እንደ እውነት አድርጎ በቃ እንዴት እንደሚያወራ እንትኑን አስቀምጣለሁ ከፈለጋችሁ የልጁን ቮይስንም አስቀምጣለሁ ፎቶንም አስቀምጣለሁ እና የምታውቁት ነገር ካለ ምን ማድረግ እንዳለብን በቃ ካወቃችሁ እንትን ላይ ዋትስአፕ ኤቭሪዋን የዛሬው ሰበር ዜና ይሄን ይመስላል። ሰምታችሁ ከጨረሳችሁ ኮሜንት ላይ ጻፉ። ለማንኛውም እና ደግሞ ማለት ነው ልጁ ደግሞ ስልኩን አነሰማው ነው ያነሳል፣ ግን ደግሞ ብሩን ካላስገባሽ ምንም አይመጣም ምንም ምናት እንደዚህ ይመስላል። እና ደግሞ ልጅቷ ልታብድ ነው። እኔ ምን ማድረግ አለብኝ? ወይኔ ጉዴ ከበደን ነው። ይሄን ይመስላል። ብቻ ከባድ ነው። እየሳኩ ዝም ብዬ ነው እንጂ ግን ከባድ ነበረ። ይሄ ደግሞ ምንም ማድረግ አይቻልም። ማስባችሁታል። የወር ደመወዝ ኦልሬዲ እኮ ከወር አልፏል። 1300 ምናምን እኮ ነው። ድራም ነው በዛ ላይ። ይሄንን ካያችሁ እናንተ ኮሜንት ላይ አስቀምጡ። ልጅቷ እንድታወራ የምትፈልጉት ከሆነ 1000 ሰብስክራይብ አድርሱ። ለማንኛውም ሰብስክራይብ አድርሱ። ለምንድን ነው የማታደርጉት? ቪዲዮ እያያችሁ ነው ብዙ የምታዩ ቪው ብዙ ነው፣ ግን ደግሞ ሰብስክራይብ ትንሽ ነው። አይታችሁ ከመታልፎ ሰብስክራይብ ዳውን ምልክቱን ብቻ ነው መቸግራለ አይከፈልበትም። የማዳም ዋይፋ ነው ሰው አድርጉ እላችኋለሁ። ይወዳችኋለሁ። በጣም ነው የምወዳችሁ እኔ ውዶች። ሰብስክራይብ አድርጉ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ላቭ ዩ